ከዜሮ ዩቲዩብን ለመጀመር ያሰባችሁና ቻናላችሁን ሞኔታይዝድ አድርጋችሁ በዩቲዩብ ገንዘብ መስራትና ህይወታችሁን መቀየር የምትፈልጉ ካላችሁ ይህ ቪዲዮ ለእናንተ ነው። ዛሬ በዚህ ቪዲዮ ላይ ብዙዎች ዩቲዩብ ስትጀምሩ የምትሳሳቷቸውን 8 ስህተቶች ከነ መፍትሄያቸው የምነግራችሁ ይሆናል። እነዚህ 8 ነገሮች ለአዲስ ጀማሪዎችም የሚሆን ሲሆን ዩቲዩብን እየሰራችሁ ላላችሁ ሰዎች የተሻለ ቻናላችሁን ለማሳደግ የሚጠቅማችሁ ነው። በተለይ መጨረሻ ላይ የምነግራችሁ 7 እና 8 ላይ የምነግራችሁ ነገሮች በጣም አስፈላጊ ስለሆነ ይህን ቪዲዮ ጨርሷችሁ ማየታችሁ አስፈላጊ ነው። በመጀመሪያ ግን ይህንን ቪዲዮ ላይክ አድርጉት። በዩቲዩብ ላይ ስኬታማና ሞኔታይዝድ አድርጋችሁ ቻናላችሁን ማሳደግ የምትፈልጉ ሰዎች ካላችሁም ቻናሉን ሰብስክራይብ አድርጉት። እንግዲህ ወደ እነዚህ 8 አስፈላጊ ስትራቴጂዎች ስንመጣ የመጀመሪያውና አንደኛው አዲስ ቻናል ከፍቶ ቶሎ ቪዲዮ አፕሎድ ማድረግ ነው። ይሄ በጣም ትልቅ ስህተት ነው። ዩቲዩብ አካውንት መክፈታችሁን ያውቃል። ነገር ግን እናንተ ሰው ትሁኑ ሮቦት ትሁኑ ምንም የሚያውቀው ነገር የለም። ስለዚህ ሰው እንደሆናችሁ እስከሚያውቅ ድረስ ምንም ያክል ቪዲዮ አፕሎድ ብታደርጉ ፖስት የምታደርጉ ቢሆንም እንኳን ነገር ግን ቪዲዮዎቻችሁን ሰዎች ጋር አያደርስላችሁም። ይሄ ለምንድን ነው የሚሆነው? አልጎሪዝሙ በራሱ ግራ ስለሚጋባ ነው። ሰው እንደሆናችሁ እርግጠኛ መሆን ይኖርበታል ማለት ነው። ስለዚህ ወደ መፍትሄው ስንሄድ ለዩቲዩብ ሰው እንደሆናችሁ ማረጋገጥ የምትችሉበት ዋነኛው መንገድ የራሳችሁን ቻናል ሂስትሪ ቢልድ በማድረግ ነው። ማለትም ቪዲዮ በማየት ላይክ በማድረግ ቻናሎችን ሰብስክራይብ በማድረግና ኮሜንቶችን ስትጽፉ የተለያዩ ቻናሎች ላይ ያላችሁን አክቲቪቲ ሲያይ ሰብስክራይብ ስታደርጉ አክቲቭ ሆናችሁ አካውንቱን የምትጠቀሙበት ከሆነ ሰዎች እንደሆናችሁ ስለሚያውቅ እነዚህ ነገሮች ሮቦቶች ሊያደርጉት እንደማይችሉ ስለሚያውቅ ከዛ በኋላ ቪዲዮዎቻችሁን ፖስት ያደርግላችኋል ማለት ነው። በደንብ ፑሽ እያደረገ ሰዎች ጋር ተደራሽ እንዲሆን ያደርግላችኋል ማለት ነው። ይሄ የሚሆነው በመጀመሪያዎቹ ቻናሉ በተከፈተ ከ1 እስከ 28 ቀናት ባሉት ውስጥ ነው። ስለዚህ የመጀመሪያዎቹን ቻናሉ በከፈታችሁ ከ1 እስከ 28 ቀናት ውስጥ እነዚህ ነገሮች ኮንሲስተንትሊ ማድረጋችሁ በጣም አስፈላጊ ነው ማለት ነው። ከዛ በኋላ የምትለቋቸው ቪዲዮዎች በሙሉ ሰዎች ጋር የሚደርስ ይሆናል ማለት ነው። ዩቲዩብ ሰው መሆናችሁን እርግጠኛ ሲሆን በደንብ ፑሽ እያደረገላችሁ የምትሰሯቸው ቪዲዮዎች ቪው ይኖራቸዋል ማለት ነው። ሁለተኛው ረጅም ቪዲዮ ብቻ ፖስት ማድረግ ነው። ይሄም ሎንግ ቪዲዮዎችን ፖስት ስናደርግ የተሻለ ዋች አወር ስለሚኖረው ለቻናሉ እድገት አሪፍ ነው የሚል አመለካከት ነው። ይሄ በጣም ትልቅ ስህተት ነው። ዩቲዩብ እንደነገርኳችሁ አክቲቪቲያችሁን ያያል፣ የምትሰሯቸውን ቪዲዮዎች ያያል። ስለዚህ ቪዲዮዎችን ስትለቁ ሎንግ ብቻ የምትለቁ ከሆነ የተገደበ ይሆናል ማለት ነው። ሎንግ ቪዲዮዎችን የሚያዩ ሰዎች ጋር ብቻ ይሆናል ማለት ነው ፑሽ ሊያደርግላችሁ የሚችለው። ከዚህ ይልቅ ግን በዩቲዩብ ላይ ያሉትን 3 ሜቶዶች በመጠቀም ማለትም ሾርት ቪዲዮ፣ ሎንግ ቪዲዮ እና ኮሚኒቲ ፖስቶችን በመጠቀም በየሳምንቱ ኮንሲስተንትሊ እነዚህን ፖስቶች በማድረግ ቻናላችሁ የተሻለ እድገት እንዲኖረው ማድረግ ትችላላችሁ። እነዚህንም ለማድረግ ሳምንታዊ የሆነ ስኬጁል ማውጣት ትችላላችሁ። ለምሳሌ በሳምንት 2 ቪዲዮ ሎንግ ለመልቀቅ፣ ከ3 እስከ 4 ቪዲዮዎችን ደግሞ ሾርት ለመልቀቅ፣ በሳምንት ውስጥ 4 ደግሞ ኮሚኒቲ ፖስቶችን ማለትም የሆነ ፎቶ ተጠቅማችሁ ከዛም ቴክስቶችን በመጠቀም ፖስቶችን ማድረግ። እነዚህን ፖስቶች በሳምንት ቢያንስ 4 ቀን በማድረግ ቻናላችሁን የተሻለ እድገት እንዲኖረው ልታስችሉት ትችላላችሁ ማለት ነው። ሾርት ቪዲዮ በመልቀቅ ጋር በተያያዘ ትንሽ ግራ የገባችሁ ነገር ካለ ሌላ የምትሰሩት አዲስ የሆነ ሾርት ቪዲዮ ላይኖር ይችላል። ከዚህ ይልቅ ግን ከምትሰሯቸው ሎንግ ቪዲዮዎች ላይ በጣም አስፈላጊ የምትሏቸውን የሰዎችን ትኩረት ይስባል የምትሏቸውን ቪዲዮዎች ቆርጣችሁ ቢያንስ ከ30 ሰከንድ እስከ 1 ደቂቃ ባለው ውስጥ ፖስት በማድረግ ቻናላችሁም በተለይም ደግሞ የሎንግ ቪዲዮዋችሁ የተሻለ እይታ እንዲኖረውና የሰብስክራይበር ቁጥራችሁም ከፍተኛ እንዲሆን ያስችልላችኋል። እንግዲህ እነዚህን ነገሮች የምታደርጉ ከሆነ ቻናላችሁ የተሻለ እድገት ይኖረዋል ማለት ነው። ሌላው ሶስተኛው በጣም ተወዳጅ የሆኑ ኮንተንቶችን ፖስት ማድረግ ነው። ከዚህ ጋር በተያያዘ ብዙዎቻችሁ የምትሳሳቱት ትልቁ ስህተት እናንተ የምትወዱትን ነው እንጂ ኦዲየንሳችሁ ወይም ሰዎች የሚወዱትን ነገር አይደለም የምትሰሩት። ስለዚህ ሰዎች ምን ይፈልጋሉ፣ በተለይም ዩቲዩብ ላይ ያሉ ኦዲየንሶች ምን ነገሮችን ይፈልጋሉ የሚለውን ነገር በደንብ ሪሰርች መስራት ያስፈልጋል። እናም ደግሞ ኮንተንታችሁ የራሱ የሆነ ካታጎሪ ሊኖረው ይገባል። ለምሳሌ አንዳንድ ሰዎች ኤዱኬሽናል ኮንተንቶችን ወይ ትምህርታዊ የሆኑ ነገሮችን ፖስት ያደርጋሉ። በአንድ ጎን ደግሞ የኳስ ኮንተንቶችን ያደርጋሉ። አንዳንዶች ደግሞ ጌምም ያገኙትን ነገር እያነሱ ብቻ በአንድ ቻናል ላይ ፖስት ያደርጋሉ።
እነዚህ ነገሮች አልጎሪዝሙን ግራ የሚያጋባው ሲሆን የትኛው ኦዲየንስ ጋር ቪዲዮን መላክ እንዳለበት ግራ እንዲጋባ ያደርገዋል። ስለዚህ የራሱ የሆነ ካታጎሪ እንዲኖረውና የምትሰሩት ኮንተንት በዛ ላይ ያተኮረ ብቻ እንዲሆን ማድረጋችሁ በጣም 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 አስፈላጊ ነው ማለት ነው። እነዚህ ነገሮች የምታደርጉ ከሆነ ሶስተኛው በጣም አስፈላጊና ፖይንት የሆነው ነገር ይሄ ይሆናል ማለት ነው። አራተኛ ደግሞ ቪዲዮአችንን ስንሰራ ሁክ የሚባለውን ነገር መያዝ ማለት ነው። ከ30 እስከ 60 ሰከንድ ያለውን ሳቢ ማድረግ ማለትም ሰዎች ሙሉውን ቪዲዮ ጨርሰው እንዲያዩት የሚያደርግ የተቀነጨበች የሌሎችን ሰዎች ትኩረት ሊስብ የሚችል አሪፍ ነገር መያዝና መስራት ማለት ነው። እነዚህ ነገሮች የምታደርጉ ከሆነ ቪዲዮውን የሚያየው ሰው ቪዲዮውን ሳይጨርስ እንዳይወጣ ወይም ጨርሶ ቪዲዮውን እንዲመለከት ያደርግላቸዋል ማለት ነው። ሁክ በራሱ ብዙ ዝርዝር ነገሮች ያሉት ስለሆነ ስለ ከሁክ ጋር በተያያዘ ቪዲዮ እንሰራላችሁ የምትፈልጉ ከሆነ ኮሜንት ልታደርጉልኝ ትችላላችሁ። አምስተኛው የምትሰሯቸውን ኮንተንቶች በብዙ ፕላትፎርሞች ላይ ፖስት ማድረግ ነው። ዩቲዩብ ስለምትሰሩና ወይም ዩቲዩበር ስለሆናችሁ ሌሎች ፕላትፎርሞች ላይ አትሰሩም ማለት አይደለም። እንደ ኢንስታግራም፣ ቲክቶክ፣ ፌስቡክ የመሳሰሉት ፕላትፎርሞች ላይ ሾርት ቪዲዮዎችን ወይም ከዩቲዩብ ከምትሰሯቸው ቪዲዮዎች ላይ የተቆረጡ ቪዲዮዎችን ፖስት በማድረግ የቻናላችሁን እድገት መጨመር ትችላላችሁ ማለት ነው። እነዚህ ነገሮች ስታደርጉ የራሳችሁን ዩቲዩብ ቻናልም ጭምር በደንብ ፕሮሞት ታደርጉታላችሁ ማለት ነው። ለምሳሌ ከዩቲዩብ ላይ የተቆረጠ አሪፍ የሆነ የሰዎችን ትኩረት ይስባል እና ሰዎችን ይጠቅማል ብላችሁ የምታስቡትን ቪዲዮ በሾርት ቆርጣችሁት ቲክቶክ ላይ ፖስት ታደርጉታላችሁ። ቲክቶክም ላይ የሚያዩት ሰዎች ሐሳቡ ወይም ቪዲዮ የሚመቻቸው ከሆነ ሙሉውን ቪዲዮ በዩቲዩብ ላይ ሊያገኙት እንደሚችሉ እዛው አያይዛችሁ በካፕሽንም ላይ ሊሆን ይችላል ተነግሯችኋላችሁ። በዚህ መንገድ ዩቲዩብ ላይ በመግባት ሰዎች አካውንታችሁን ያገኛሉ፣ ሰብስክራይብ ያደርጋሉ እና ቪዲዮውን ይመለከቱላችኋል ማለት ነው። እነዚህ ነገሮች የሰብስክራይብ ቁጥራችሁን ከመጨመር ባለፈ የቪው መጠናችሁ በደንብ ከፍተኛ ስለሚሆን በሌሎች በምትለቋቸው ቪዲዮዎች ላይ ጥሩ የሆነ ቪው እንዲኖረውና የቻናሉ አክቲቪቲ የበለጠ እንዲጨምር ያስችላችኋል ማለት ነው። ስለዚህ የምትሰሯቸውን ኮንተንቶች በአንድ አማራጭ ወይም በዩቲዩብ ብቻ ሳይሆን እየቆረጣችሁ በሌሎችም ፕላትፎርሞች ላይ ፖስት ማድረግ ማለት ነው። ሌላው ስድስተኛው ከኦዲየንስ ጋር ጥሩ ግንኙነት መፍጠርና የምትሰሩትንም ስራ እነሱ ኮሜንት እንዲያደርጉ የሚያደርግ አይነት ቪዲዮ መስራት ነው። ይሄም ማለት አንደኛ ከኦዲየንሳችሁ ጋር በደንብ መነጋገር መቻል። ለምሳሌ ኮሜንት ሲያደርጉላችሁ በደንብ ሪፕላይ እያደረጋችሁ እየመለሳችሁ እነሱን ክብር ሰጣችሁ ሪስፔክት ሰጣችሁ በደንብ ማናገር ነው። እነዚህ ነገሮች ከናንተ ጋር ቤተሰባዊ የሆነ ትስስር ወይም ቅርርብ እንዲኖራቸው የሚፈጥርላችሁ ይሆናል። ሌላው ደግሞ ዩቲዩብም ኮሜንት በጣም ሲበዛና በደንብ ኮሜንት የሚደረግ ከሆነ የቻናሉን አክቲቪቲ የሚያሳድገው ሲሆን የበለጠ የተሻለ ቪው እንዲኖረውና ሌሎች ሰዎች ጋር እንዲደርስ የሚያደርግ ይሆናል ማለት ነው። እናም ደግሞ የምትሰሯቸውን ቪዲዮዎች ኦዲየንሳችሁም ላይክ እንዲያደርጉላችሁ ያስችላል። እነዚህ ነገሮች ደግሞ ዩቲዩብ ይሄ ቪዲዮ ጥሩ ነው ብሎ እንዲወስደውና ሌሎች ሰዎች ጋር የበለጠ ተደራሽ እንዲሆን ያስችለዋል ማለት ነው። ስለዚህ ካላችሁ ኦዲየንስ ጋር ጥሩ የሆነ ግንኙነት መፍጠርና በተቻለ መጠን ደግሞ ኮሜንት እንዲያደርጉ የሚያስችሏቸውን አይነት ፖስቶች ለማድረግ መሞከር ትችላላችሁ ማለት ነው። ሰባተኛው ኦዲየንሳችሁ ምን እንደሚፈልግ ማወቅ። ኦዲየንሳችሁ ምን ይፈልጋል? ብዙ ጊዜ ኮሜንቶች ላይ ምንድነው የሚሏችሁ? ምን አይነት ኮሜንት ይደረግላችኋል? እነዚህ ነገሮች ዋነኛና አስፈላጊ ናቸው። እነሱ የሚፈልጓቸውን ነገሮች የምትሰሩላቸው ከሆነ ቪዲዮን ላይክ ማድረጋቸውና የእናንተን ቪዲዮ መከታተላቸውን ማቆም አይችሉም። ስለዚህ እነዚህ ነገሮች ልታደርጉ ትችላላችሁ። ነገር ግን አንዳንድ ጊዜ ኮሜንትም ላይ ይደረግላችሁ ይችላል። ዜሮ ኮሜንት ከሆነስ እንደዚህ የሚሆን ከሆነ ደግሞ የተለያዩ ቪዲዮዎችን በደንብ ዩቲዩብ ላይ መመልከትና የትኛው ቪዲዮ ነው የበለጠ ኤንጌጅ የሚያደርገው የትኛው ቪዲዮ ይወጣል የሚለውን ነገር በደንብ ማየት አስፈላጊ ነው። የምትሰሯቸውን ቪዲዮዎች በደንብ የምትጠነቀቁ ከሆነና የምትሰሯቸው ቪዲዮዎች ላይ የበለጠ ሰዎች ምን ይፈልጋሉ የሚለውን በዛ ውስጥ ለማየት ጥረት የምታደርጉ ከሆነ ትክክለኛውን የሰዎች ፍላጎት ማግኘትና ማወቅ ትችላላችሁ። ይሄ ደግሞ ብዙ ኦዲየንስ እንዲኖራችሁ ከማድረግ በተሻለ ብዙ ሰዎችን መጥቀም ወይም ፕሮዳክቲቭ እንድትሆን ስለሚያስችላችሁ የተሻለ ሰዎች ከሌሎች ቻናሎች ከሌሎች ዩቲዩበሮች እናንተን እንዲመርጡ ያስችላችኋል ማለት ነው። ከዚህ ጋር በተያያዘ ቪዲዮዎችን አፕሎድ ስታደርጉ ኦዲየንስ ምን ይፈልጋል የሚለውን ስታዩ ትላልቅ ቻናሎች ውስጥ የትኞቹ ቪዲዮዎች ናቸው ቫይራል የሆኑት የትኞቹ ቪዲዮዎች በጣም ቪው አላቸው ይታያሉ የሚለውን ነገር ከግምት አስገቡ። እነዚህ ቪዲዮዎች በራሳቸው አባባል ወይም በተሻለ አገላለጽ ከዛ ቪዲዮ አድርጌ እኔ ገልጿለሁ በምትሉት መንገድ
እናንተ ደግሞ ቀየር አድርጋችሁ ለሌሎች ሰዎች በሚገባ መንገድ ያንኑ ቪዲዮ ለመስራት መሞከር ትችላላችሁ። እነዚህ ነገሮች የበለጠ ኢንተረስቲንግ የሆኑ ቪዲዮዎች ስለሆኑ ቻናላችሁን የበለጠ ለማሳደግ ያግዛችኋል። ሌላው ስምንተኛውና ቀደም ደግሞ ስንጀምር ባልኳችሁ መሰረት ዋነኛውና አስፈላጊ ነገሮች እነዚህ 7 ነገሮች እያደረጋችሁ ሊሆን ይችላል። ቪዲዮ በተገቢው መንገድ አፕሎድ እያደረጋችሁ ሊሆን ይችላል። ነገር ግን ይሄ ስምንተኛውን ነገር ማድረግ የማትችሉ ከሆነ ሁሉም ነገር በዜሮ የሚባዛ ነው የሚሆነው። ኮንሲስተንሲ ኤንድ ዲሲፕሊን። እነዚህ ነገሮች በተለይ ኮንሲስተንትሊ ቪዲዮዎችን ባወጣችሁት ስኬጁል መሰረት ቪዲዮዎቻችሁን አፕሎድ የማታደርጉና የማትለቁት ከሆነ እነዚህ ነገሮች በዜሮ ነው የሚባዙት ማለት ነው። ስለዚህ ኮንሲስተንትሊ መልቀቃችሁ አስፈላጊ ነው ማለት ነው። እነዚህ ነገሮች ስታደርጉ ዲሲፕሊን መሆናችሁ አስፈላጊ ነው። ምናልባት በዛ ሰዓት ቪዲዮ መስራት ባለባችሁ ሰዓት መውጣት፣ መዝናናት፣ ከጓደኞቻችሁ ጋር ቺል ማድረግ ሊያስፈልጋችሁ ይችላል። ነገር ግን ይሄ ስራ ነው በሚል ስራውን በማስቀደም የበለጠ ዲሲፕሊን ሆናችሁ ስራውን የምትሰሩ ከሆነ ለዩቲዩብ ኦዲየንሳችሁ የበለጠ ታማኝ ስለምትሆኑ ብዙ ሰዎች እናንተን ይመርጣሉ። እመኑኝ እነዚህን 8 ነገሮች ኮንሲስተንትሊ ለማድረግ ጥረት በማድረግና ቪዲዮዎቻችሁን አሁን ባልኳችሁ መሰረት በመስራት የምትቀጥሉ ከሆነ በአጭር ጊዜ ውስጥ ሞኔታይዝድ ሆናችሁ የተሻለ እድገት ማድረግ ትችላላችሁ ማለት ነው። እንግዲህ ዛሬ 8 ያልኳችሁን እነዚህን አስፈላጊ ነገሮች በመንገር የተሻለ አካውንታችሁን ማሳደግ የምትችሉባቸውን መንገዶች ነግራችኋለሁ። ያልገባችሁ ነገሮች ካሉ ግልጽ እንዳደርግላችሁ የምትፈልጓቸው ነገሮች ካሉ ኮሜንት ላይ ልትጽፉልኝ ትችላላችሁ። የሁላችሁንም ሪፕሌይ በማድረግ የምመልስላችሁ ይሆናል ማለት ነው። አንዳንድ ግራ ያጋባኛል እነዚህ ነገሮች ላይ እንዴት መስራት እችላለሁ የምትሉት ነገርም ካለ በድጋሚ ኮሜንት ማድረግ ትችላላችሁ ማለት ነው። ሁሉንም ነገር የማውቃቸውን ነገሮች በሙሉ ለእናንተ ለማስረዳትና ለእናንተ ለመንገር ዝግጁ ነኝ ማለት ነው። አሁንም እንግዲህ በሌላ ቪዲዮዎች እመለሳለሁ። በሌሎች ዩቲዩብ እንዴት ልንጠቀምበት እንችላለን፣ በአጭር ጊዜ እንዴት ቻናላችንን ሞኔታይዝድ ማድረግ እንችላለን፣ በተለይም ደግሞ ከዩቲዩብ አውቶሜሽን ጋር በተያያዘ እንዴት ልንሰራ እንችላለን የሚለውን ነገር ማወቅ የምትፈልጉ ከሆነ ኮሜንት አድርጉልኝ። እንግዲህ በሌላ ጸዴ ቪዲዮ እስከምመለስ ድረስ ይህን ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ እና ዩቲዩብ ሌላ መጀመር የሚፈልግ ሰው አለ ብላችሁ የምታስቡት ካላችሁ ሼር በማድረግ እሱንም ልትጠቅሙት ትችላላችሁ፣ እኔንም ልታግዙኝ ትችላላችሁ ማለት ነው። እንግዲህ በሌላ ጸዴ ቪዲዮ እስከምመለስ ድረስ ቸር ቆዩልኝ እያልኩ እዚህ ጋር ሰናበታችኋለሁ።